بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. سونا تقدلو سونا تزرفو سونا تفناقلو يسون برات تسدو سون أتاتالو أتجبربرو أتواشو حتى أنسام راسو ما يقبات تسقايو زافوچن راسو بما يقبات تشفچفو ሲባል እስልምና ይሄን ያዛል ስትላቸው صح ትክክል እውነት የተናገርከው ይስማማሉ ባንድም ሱብሃንአላህ አው ትክክል ነው ሐቅ ነው በዚህ ላይ እንድትስማማችሁ ልክ ደግሞ አምልኮት ለአላህ ብቻ ነው የሚገባው አምልኮት የተባለ ለአላህ ከአላህ ውጭ ላለ አበደን መስጠት አይቻልም ፍጹም ተከታይነትና ሱናቸውን ኮቴ በኮቴ ተከተለን መሄድ የሚገባው ነብያችን ነው ቢድዓ ከሳቸው በኋላ የመጣን ቢድዓን አንከተልም ልንከተልም አይገባም ከነብዩ መንገድ ውጭ የሚጣራ ሁሉ ጠማማ ለጥሜት የሚጣራ ነው ስትል ደግሞ የልጅ አዋቂ ወይም ጥሩ መካሪ ወደ እስልምና ተጣሪ ባለስነ ምግባር እንዳሉ ሁሉ ልክ እዚህ ቦታ ላይ ደግሞ ዋነኛው ስትናገር ይገለበጣሉ ሱብሃንአላህ ሱብሃነል ኻሊቅ አላህ በቁርአን ላይ ምን ብሎ ሳለ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ጂንንም ሆነ የሰው ልጅ እኔም ብቻና ብቻ እንዲያመልኩ እንጂ ለሌላ አልፈጠርኩም ብሎ ሳለ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን አልታዘዙም አላህን ጥርት አድርገው ሃይማኖቱን ለሱ ዒባዳን በአጠቃላይ ለሱ ሰጥተው እንዲያመልኩት ቢሆን እንጂ አልታዘዙም እያለ በሌላ አንቀጽም ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ቁል በል ኢነ ሰላቲ ስግደቴ ወኑሱኪ እርዴ ወመሕያየ ህይወቴ ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዛ ለአላህ ለዓለማት ጌታ ለሆነው ነው ላ ሸሪከ ለሁ በዛ ላይ ለሱ አንዳችም አምልኮት በመካፈል ጉዳይ ላይ አንዳችም አጋር የለውም وبذلك أمرت وأنا أول المسلمين بزا لا يتازجالو أنا مجمّرة أزلا دمو كم يسألوتنا كم يفصموتني إهنن ستاسرداتشو أجعل الآلهة إلها واحدة بمبال بالدرجة يمطبحل شهوتشو تعالات يلوحل يوليوش تعالات يلوحل نبياتشن ما يملكم سنان تكتل بدانات تكتل ستلو ينبيو تعالات يلال صلوات ما يودي لها الله سبحانه وتعالى ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله له ይላሉ على الله ከአላህ ውጭ ያለን አምልኮት ይሰጡታል ይለምኑታል ድረስልኝ ይሉታል ከጭንቅ አውጣኝ ይሉታል ልጅ ስጠኝ ይሉታል ብዙ ነገራቶችን ዒባዳን በአጠቃላይ ይሰጡታል ጥቂት ሲቀር ስጁድም ይወርድላቸዋል አይተናና ልክ እነዚህ እኮ ፍጡር ናቸው إن الذين تدعون من دون الله يالون لن يخلقوا ذبابا بلالكو زنب مفتر ما يشون ناتشو دكان فطور ناتشو ستلاتشو من يوهال بل لان قسم من دات الناس كمتوا الله لك مكة مشركوش يملسوا اللهال هؤلاء شفعاؤنا عند الله يلالو ودا الله زند عشما غايوچاچن ناتشو ودا الله زند አገናኞቻችን ናቸው ይላሉ የመልእክተኞችን መንገድ አንግበህ ስትመጣ የሚሰድብህ የሚዘልፍህ ብዛቱ ما نعبدهم الا ليقربونا الى الله زلفا እንዳሉት በሌላ አንቀጽም አላህ እንደነገረን የመካ ሙሽሪኮችን አስመልክቶ ማለት ነው ስለዚህ እዚህ ጋር ላይ መጣት ምን መሰላችሁ ይበሉ ዋናው እነሱ አሉ አላሉም ሳይሆን ዋናው ያላህ ያዘዘው መንገድ ላይ መመራትህ ነው አላህ መልእክተኞችን የላከበትን መንገድ መልእክተኞች ሲጣሩ ሲያስተምሩ ያለፉበትን መንገድ አንተም በዛ መንገድ ማለፍ እንጂ ግዴታ ይቀበሉ ማለት አይደለም ለምን ከተባለ አላህ ምን ይላል ኢነከ ላ ተህዲ መን አህበብተ ወላኪን አላህ ይህዲ መን የሻእ ብሏል ነገር ግን በሌላ አንቀጽ ደግሞ ኢነከ ላ ተህዲ ኢላ ሲራጢን ሙስተቂም ብሏል አንተ ወደ ቀናቻው መንገድ አመላካች ነህ ጠቋሚ ነህ ኢርሻድ ማለት ነው ነገር ግን ሐቅ እንዲቀበሉ ማድረግ አትችልም ብሏቸዋል ለነብያችን ራሱ ሰለላሁ ዐለይሂ ወሰለም ስለዚህ እኛ መምከር ማድረስ ማስተማር ማስረዳት ማብራራት እንጂ እነዛ ያስረዳናቸው ሰዎች ያን ነገር ለምን አልተቀበሉም ብሎን እንባዘራፍ ማለት የማያስፈልግም የሚመጣውንም ጣጣም ሆነ መከራውንም መሸከም ግድ ይላል والعصر ان الانسان لفي خسر الا الذين امنوا يامنوا سيقروا وعملوا الصالحات امنوا መልካም ይሰሩ وتواصوا بالحق حق ላይ አደራ ይተባባሉ ይጸኑ وتواصوا بالصبر لان حق ላይ ከቆምክ ወደ ሐቅ ከተጣራህ ትግስት ያስፈልጋል እዛ ቦታ ላይ የሚመጣብህን ቁዝምዝም ለመመከትና ለማሳለፍ ማለት ነው اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والله أعلم